ዛሬ በመካከለኛው ምስራቅ የተቀጣጠለ ያለው እሳት ተራ ድንበር ተሻጋሪ ግጭት ከመሆን ቀርቶ የሰውን ልጅ ስልጣኔና የዓለምን ኢኮኖሚ ወደ መቃብር ሊወስድ የሚችል የጥፋት ቀጠና እየፈጠረ ይገኛል። ከዋይት ሃውስ እስከ ቴህራን፣ ከቴል አቪቭ እስከ አዲስ አበባ ሁላችንም የአንድ ትልቅ አውሎ ንፋስ ሰለባዎች ለመሆን ተቃርበናል። የዓለማችን 20 በመቶ ነዳጅ የሚያልፍበት የሆርሙዝ ሰርጥ ኢራን ከተመረጡ ሀገራት መርከቦች ውጭ አገልግሎት እንዳይሰጥ ዝግ አድርገዋለች። ይህ ችግር በዚህ ከቀጠለ የነዳጅ ዋጋ አሁን ካለበት በእጥፍና በሶስት እጥፍ ሊጨምር ይችላል። ይህ ደግሞ ኢኮኖሚያዊ አርማጌዶን ያስከትላል። ሰርጡን ከመዘጋት ለመታደግ የአሜሪካው ፕሬዝዳንት ትራምፕ በኢራን ላይ የሚወስዱት ጽኑ እርምጃ የአውሮፓ ሀገራት እያስጨነቀ ይገኛል። አብዛኛዎቹ የኔቶ አባል ሀገራት ወደ ሌላ ደም አፋሳሽ ጦርነት መግባት አይፈልጉም። ይህ ደግሞ በኔቶ ውስጥ ትልቅ ክፍተትን ይፈጥራል። አውሮፓውያን አሜሪካንን ካልደገፉ ኔቶ እንደ ድርጅት ሊፈርስ ወይም ዋጋ ሊያጣ ይችላል። ይህ ከሆነ ደግሞ ሩሲያና ቻይና ይህንን ክፍተት ተጠቅመው ዓለምን በአዲስ መልክ ለመቆጣጠር እድል ያገኛሉ። ውድ የኬቢ ግሎባል ኢንፎ ቤተሰቦች፣ ለእኛ ለኢትዮጵያውያን ይህ ጦርነት የሩቅ ሳይሆን የጓዳችን ጦርነት ነው። የነዳጅ ዋጋ ሲጨምር የትራንስፖርት የፋብሪካ ምርቶችና የምግብ ዋጋ ሰማይ ይነካል። እንደ ኢትዮጵያ ያሉ የውጭ ምንዛሬ እጥረት ያለባቸው ሀገራት ነዳጅ መግዛት አቅቷቸው የሀገር እንቅስቃሴ ቀጥ ሊል ይችላል። ዓለም በትልቅ ጦርነት ውስጥ ስትጠመድ ለታዳጊ ሀገራት የሚሰጠው የልማት ብድርና እርዳታ ይቆማል። ይህ ደግሞ በሀገር ውስጥ የኢኮኖሚ ውድቀትና ማህበራዊ ቀውስን ያስከትላል።